አሁን ጃንስ ኬክ አሰራር እናያለን። የምሰራው ኬክ ይሄ ነው። ኬክ የቫኒላ ማለት ነው እና 3 እንቁላሎች ያስፈልጉናል። ከዛ ደግሞ ዘይት 3 ብርጭቆ ዘይት ማለት ነው። ከዛ በደንብ አድርገን እንመታዋለን ማለት ነው። እንደዚህ አድርጋችሁ በደንብ ትመታላችሁ። ከዛ እናደርጋለን ኬክ ከዛ ደግሞ አንድ ብርጭቆ ያልሞላ ማለት ነው አይቀጥልብን ውሃ እናደርጋለን። ከዛም እንደዚህ አድርገን በደንብ እናማስለዋለን ማለት ነው። በደንብ እንደዚህ አድርገን ካማሰልነው በኋላ ስኒያ ባይሮክስ እናመጣና ያው በምትፈልጉት አይነት ስኒያ ማድረግ ትችላላችሁ። ስኒያ ባይሮክስ በዛ የምንሰራው ከዛ እንደዚህ ካደረጋችሁ እናንተ ዘይት ማድረግ ትችላላችሁ። ነው ያደረኩት ስኒያ ነው ግን የቆንጆ ነው እንዲዛ አድርገን ተጠቅመን ይሄ ነው ማለት ነው። ያደረኩት ይሄ ነው ታቻችሁ ጋር በደንብ አድርጌ ከዛ እንደዚህ ከዛ እንደዚህ አድርጌ ፍሩን ውስጥ ኦቨን ውስጥ አድርጌ በ250 ዲግሪ ላይ አድርግና 5 ደቂቃ ወይም 10 ደቂቃ መጀመሪያ ከታች አድርጌ ከዛ ውስጥ አስገባዋለሁ። ፍሩን መጀመሪያ ሞቅ አድርጌዋለሁ ማለት ነው። የተወሰነ ደቂቃ ትንሽ ሞቅ አድርጌዋለሁ። 250 ዲግሪ አድርጌዋለሁ። ከዛ ለ5 ደቂቃ መጀመሪያ ከታች እናደርጋለን። ከዛ መጨረሻ አካባቢ ደግሞ ሲጨርስ ማለት ነው ከላይ እናደርግበታለን። መጀመሪያ ከታች ነው ያለው። ይሄው ከ5 ደቂቃ በኋላ እንደዚህ ከፍቼ አይዋለሁ። ይሄው ቆንጆ ነው ማለት ነው። አሁን የላይኛውን አድርጌዋለሁ። ትንሽ ጎልደን እስከሚሆን ድረስ ትንሽ እንትን እለዋለሁ። ከዛም በስቲኪኒ ማለት ነው መብሰልና ለመብሰል ጨቅ አድርጌ አወጣዋለሁ። ይሄው ቆንጆ ነው በስሏል። ይሄው እንደዚህ አድርጌ ሳየው ምንም አይነት ነገር የለውም። እንግዲህ ኬካችን ይሄን ይመስላል። ሰርታችሁ ሞክሩትኝ። እኔ ሶስ አልጠቀምም፣ ሰዎች አይፈልጉም። እናንተ ደግሞ ከፈለጋችሁ ዲልሞና ክሬም አድርጋችሁ ግሽጣ አድርጋችሁ ከላይ ላይ ማድረግ ትችላላችሁ። እኔ ስለብቻ ማድረግ ትችላላችሁ። እኔ ስለብቻ ነው የማደርገው እና ይሄን ይመስላል። ውድ ተመልካቾቻችን እንደወደዳችሁ ተስፋ አደርጋለሁኝ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። አበረታቱኝ። አዲስ ጀማሪ ነኝ፣ አበረታቱኝ። ትንሽ ያው ቪዲዮ ላይ ብዙም ጥራት ከሌለው ደግሞ እንግዲህ ለድጋሚ ያስተካክላለሁ። ባይ ባይ።